የገደባኑ ጉታዘር ወለኔ ሕዝቦች ካሏቸው በርካታ የጋብቻ አይነቶች መካከል በመተጫጨትና በሁለቱ ቤተሰቦች ስምምነት የሚፈጸመው ጋብቻ ተዘውታሪው ነው። የዚህ ጋብቻ ሂደት ለትዳር የደረሰ ውሃ አጣጩን በሚያጭበትና በሀገሬው የገረድ ጧሸ በሚለው ሥርዓት ይጀምራል። ስለ መረጣት ልጅ ማንነት፣ ስለ ቤተሰቧ፣ ስለ መኖሪያ መንደሯና የመሳሰሉትን በማጥናት ቤተሰቦቹ ቤተሰቦቿን ጠይቀው እንዲድሩለት በጓደኞቹ አማካኝነት ያሳውቃል። ወላጆቹም በአካባቢው ተደማጭ የሆኑ አንድ ሽማግሌ ፈልገው ይልካሉ። ለዚህ ሥራ የሚመረጡት አዛውንት በሀገሬው አትማጪ ወይም አገናኝ በመባል ይታወቃሉ። ወደ ልጅቱ ቤተሰብ ዘንድ በመሄድ ለአባቷ እከሌ የተባለው ሰው ልጅህ እከሊትን ለልጁ ለእከሌ እንድትድርለት ይሻል፣ አንተስ ምን ትላለህ? በማለት ያመጡትን መልእክት ይናገራሉ። የልጅቱ አባት በበኩላቸው ከቤተሰብና ዘመድ አዝማድ ለመምከር ስለ ልጁም ሆነ ስለ ቤተሰቡ ማንነትና ምንነት ማወቅ እንደሚፈልጉና ለዚህም ከ15 ቀናት እስከ 1 ወር የሚደርስ ቀጠሮ በመስጠት ይሸኟቸዋል። በቀጠሮው ቀን ከአገናኝ ሽማግሌው በተጨማሪ የልጁ ወላጅ አባትና አንድ ሌላ የቅርብ ዘመዱ አብረው ይሄዳሉ። በዚህ የቀጠሮ ቀን የሚመጡ ሽማግሌዎች እቤት እንዲገቡ አይፈቀድም። የልጅቱ አባት በአገናኙ አማካይነት ተጠርተው ከቤት ውጪ ለሽምግልናው ይታደማሉ። የልጁ አባትም ልጅህን እከሊትን ለልጄ ለእከሌ እንድትድርልኝ ልጠይቅህ መጥቻለሁ፣ ምን ትለኛለህ? በማለት የመጡበትን ጉዳይ ያሳውቃሉ። የልጅቱ አባትም አላህና ዘመድ አዝማድ ከሰጠህ ሰጥቻለሁ በማለት ተስፋ ይሰጣሉ። የመጨረሻ ምላሻቸውን ለማሳወቅም ከልጅቱ እናት ጋር ወዲያውኑ በመመካከር ከ1 ወር ያልበለጠ ቀጠሮ በመስጠት ይሸኟቸዋል። በቀጣዩ የቀጠሮ ቀን የልጅቱ የቅርብ ዘመድ አዝማዶቿ በሙሉ እንዲገኙ ይደረጋል። በልጁም በኩል የሽማግሌዎች ቁጥር ይጨምራል። ከሁለቱ ወገን ያሉ የጎሳ መሪዎችና የሃይማኖት አባቶችም ይገኛሉ። ከወንዱ በኩል የመጡ ሽማግሌዎች ሞቅ ያለ አቀባበል ተደርጎላቸው በተዘጋጀላቸው የክብር ስፍራ እንዲቀመጡ ይደረጋል። ከተለመደው የሰላምታ ልውውጥ በኋላ የልጁ አባት የጋብቻ ጥያቄውን እንደ አዲስ ያነሳሉ። የልጅቱ አባትም እኛ ተመካክረን ሰናል፣ እናንተስ ምን ትላላችሁ? እያሉ የልጅቱን አጎቶችና ሌሎች በሽምግልናው የታደሙ ዘመዶቿን ይጠይቃሉ። የሁሉም ምላሽ ተመሳሳይ ነው። ጎሳ ከሰጠ እኛም ሰጥተናል የሚል። በመጨረሻም በልጅቱ አባት አማካኝነት ጋብቻውን መፍቀዳቸው ይበሰራል። ይህንንም ተከትሎ የልጁ አባትና አብረው የመጡ ሽማግሌዎች በመጀመሪያ የአባቷን ቀጥሎም የእናቷንና የዘመድ አዝማዶቿን ትከሻ ይስማሉ። ይህንንም የሚያደርጉት አንድም ጋብቻውን በመፍቀዳቸው ለቤተሰቡ ያላቸውን ክብር ለመግለጽ፣ በሌላ በኩል ደግሞ ውጥናቸው በመሳካቱ የተሰማቸውን ደስታ ለመግለጽ ነው።
ትከሻውን ያልተሳመ ቤተ ዘመድ ካለ ጋብቻውን የማፍረስ ባህላዊ መብት ያለው በመሆኑም የሙሽራው ወገኖች በጥንቃቄ ሁሉንም ያዳርሳሉ። ከዕለቱ የሽምግልና ሂደት በተጨማሪም የልጁ ቤተሰቦች ተዘጋጅተውበት ከመጡ የኒካ ወይም የቃል ኪዳን ማሰሪያ ሥርዓትም ሊከናወን ይችላል። ተዘጋጅተውበት ካልመጡ ግን የኒካው ሥርዓት በቀጣይ ቀጠሮ ይከናወናል። እናም በልጅቱ ቤተሰብ ዘንድ የወንዱን ወገን አመጣጥ ቀደም ብለው በማረጋገጥ ለኒካ ጭምር የሚመጡ ከሆነ ከሰርግ ያልተናነሰ ድግስ ያዘጋጃሉ። በዚህ ሥርዓት ላይ ለጥሎሽና ለሰርጉ ድግስ መደጎሚያ የሚሆን ገንዘብ ከልጁ ወገኖች ለልጅቱ ወገኖች መስጠት ይጠበቃል። ገንዘቡን ቆጥሮና መጠኑን ተናግሮ እርጥብ ሳር በተደረገበት ወንፊት ላይ አድርጎ ለልጅቱ እናት ይሰጣል። ወንፊትና ሳሩ አዲሶቹ ተጋቢዎች ዘራቸው እንዲበዛ፣ ኑሯቸው እንዲለመልምና የደስታ እንዲሆን ያደርጋል ተብሎ ይታመናል። በመቀጠልም በሁለቱም ወገኖች በኩል በመጡ የሃይማኖት አባቶች አማካኝነት የኒካው ሥርዓት ይፈጸማል። በመጨረሻም የቅቤ ቡና፣ አነቀለ የሚሰኘው በቅቤ የታሸ የገብስ ቆሎ፣ ከሥጋ የሚዘጋጅ ሾርባ ወይም ኮቼ፣ ቆጮና ክትፎ እንዲሁም ሻሜታ በየተራ ለመስተንግዶ ይቀርባሉ።